ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ቪዲዮ ኢንተርቪው ለምትገቡ ሰዎች በደንብ ተዘጋጅታችሁ እንድትገቡና ሳትይዙ መሄድ የሌለባችሁ ዋና ዋና ዶኪመንቶች፣ እነዚህን ዶኪመንቶች ሳትይዙ ከገባችሁ ኢንተርቪዋችሁ ይዘገይባችኋል። አድሚኒስትሬቲቭ ፕሮሰስ ትባላላችሁ። እንደገና ደግሞ ጊዜያችሁም ይራዘምባችኋል ማለት ነው። አንዴ እነዚህን ዶኪመንት አንዱን ሚስ ካደረጋችሁ እንድታስገቡ ይነገራችኋል። ካስገባችሁ በኋላ ደግሞ ኤምባሲ ኮንታክት ሳያደርጋችሁ ገና እስከሚያይ መልስ እስኪሰጣችሁ ድረስ በትንሹ 60 ቀን ይፈጃል። ስለዚህ እነዚህን መጓተቶችን ለመቅረፍ በእናንተ በኩል መዘጋጀት ያለባችሁ ነገሮች አሉ፣ ዶኪመንቶች አሉ። ምንም ሳትረሱ እንዳትገቡ እና የሚያስፈልጉን ዶኪመንቶች ለIR1 ቪዛም ሆነ ለሌሎችም አንዳንዱ ዶክመንቶች ተመሳሳይ ናቸው፣ አንዳንዶቹ ይለያያሉ። ዛሬ ግን ይዤላችሁ የመጣሁት የIR1 ቪዛ ቼክ ሊስትን ነው። ስለዚህ አብራችሁኝ እስከ መጨረሻው ቆዩ። እነዚህን ዶኪመንቶች እነግራችኋለሁ። ምክንያቱም በተደጋጋሚ ብዙ ሰዎች እየጠየቁኝ ያሉት ነገር ስለሆነ ከነዚህ ዶኪመንቶች አንዱን እየረሱ ኢንተርቪዋቸው አፕሮቭ ቢባሉም እስካሁን መልስ እንዳላገኙ ወራቶች እንደተቆጠሩባቸውና እንደተጨነቁ እየነገሩኝ ነው ያሉትና እነዚህ ነገሮች እናንተ ላይም ከዚህ በኋላ ለምትገቡ ሰዎች እንዳይሆን በደንብ ተዘጋጅታችሁ ግቡ። የመጀመሪያው ገና በር ላይ ኤምባሲ ስትደርሱ የምትጠየቁት ዴስ 260 ኮንፈርሜሽን ፔጅ እሱን ነው። ስለዚህ ይህ ዴስ 260 ኮንፈርሜሽን ፔጃችሁ ማለት ምን ማለት ነው? ስክሪን ላይ እንደምታዩት ልክ ሁሉንም ዶኪመንት ለኤንቪሲ ሰብሚት ካረጋችሁ በኋላ አሻራም፣ ፓስፖርት፣ የልደት ሰርተፍኬት፣ የጋብቻ ሁሉንም ዶኪመንት፣ የፖሊስ ክሊራንስ፣ እነዚህን ሁሉ አፕሎድ ካደረጋችሁ ከከፈላችሁ በኋላ ኤንቪሲ በሲያክ ዌብሳይታችሁ ላይ ወይንም ደግሞ ስታተሳችሁን ቼክ የምታደርጉበት ላይ ዶክመንታሪ ኳሊፋይድ ብሎ የላከላችሁ ቀን በቃ ሁሉም ኮንፈርም የሆነበት ቀን የጨረሳችሁት ጊዜ የሚላክላችሁ ኮንፈርሜሽን ፔጅ አለ። እሱም ፔጅ ፕሪንት አድርጋችሁ መያዝ መቻል አለባችሁ። ስለዚህ ከጠፋባችሁ ደግሞ እንደገና ፕሪንት ለማድረግ ሲያክ ወይም ደግሞ ከዚህ በፊት ፕሪንት ካላደረጋችሁት ፕሪንት ለማድረግ ሲያክ ዌብሳይት ወይም ደግሞ ስታተስ ቼክ የምታደርጉበት ላይ ትገቡና የኤምባሲያችሁን ኢንተርቪው የምታደርጉበትን ኤምባሲ አገሩን ትመርጣላችሁ። የእናንተ ኢትዮጵያ ነው፣ ኢትዮጵያን ትመርጣላችሁ። ከዛን ኢሚግራንት ቪዛ የሚለውን ትመርጡና ከዛ በኋላ ፔጁ ላይ ሲ ሪትራይቭ አፕሊኬሽን የሚለውን ክሊክ ካደረጋችሁ በኋላ አይዲ ነምበራችሁን ታስገባላችሁ። ልክ ቪው ኤንድ ፕሪንት የሚለውን እንትን ስትነኩት ኮንፈርሜሽን ፔጃችሁን ታገኛላችሁ። ፕሪንት ታደርጋላችሁ። ስክሪንሻት እንዳታደርጉት፣ ፕሪንት አድርጉት። ከነባር ኮዱ ነው ፕሪንት ማድረግ ያለባችሁ ማለት ነው። ስለዚህ ዲስ 260 ኮንፈርሜሽን ፔጅ የሚባለው ይሄንን ይመስላል። ይሄንን እንዳትረሱ። የመጀመሪያው የምትጠየቁት እሱ ነው። ሁለተኛው ደግሞ የምትጠየቁትና መርሳት የሌለባችሁ ደግሞ ኢንተርቪው አፖይንትመንት ሌተር ነው። ኢንተርቪው አፖይንትመንት ሌተር ደግሞ ኢንተርቪው ከመግባታችሁ በፊት ከአንድ ወር በፊት የሚላክላችሁ ማለት ነው። ሙሉ ኢንፎርሜሽንን የያዘ ስለ ኢንተርቪው ቀናችሁ፣ ሰዓቱ፣ ምን ማድረግ እንዳለባችሁ ሙሉ ኢንፎርሜሽን እሱ ላይ አለ። ስለ ሆስፒታሎቹ፣ ከኤምባሲው ጋር የሚሰራው ሆስፒታል። ኢንተርቪው ሌተራችሁን በደንብ አንብቡ። የተቀየረ ነገርም ካለ አዲስ ነገርም ካለ እዛ ላይ ስለሚጻፍ
ፕሪንት አድርጋችሁ ኢንተርቪው ሌተራችሁን በደንብ ማንበብ አለባችሁ። እንደገና ደግሞ መያዝ አለባችሁ። ሌላኛው ደግሞ ፓስፖርት ነው። ፓስፖርታችሁን ኤክስፓየር ያላደረገ ቢያንስ አሜሪካ ገብታችሁ 6 ወር ሊያስኖራችሁ የሚችል ፓስፖርት ልትይዙ ይገባል። ግን 6 ወር አለን ብላችሁ ሳታሳድሱ እንዳትቀመጡ። ምክንያቱም ፈጠን ብላችሁ 6 ወር እንኳን ቢቀራችሁ 1 አመት እንኳን ቢቀራችሁ ብታሳድሱ ጥሩ ነው ምለው እኔ። ለምንድነው የ1 አመቱን ኤክስፓየር ስላላደረገ ተጨማሪ ክፍያ ሊያስከፍላችሁ ይችላሉ እንጂ አይጎዳችሁም። ስለዚህ ፓስፖርታችሁን የታደሰ ፓስፖርት ኤክስፓየር ያላደረገ ፓስፖርት መያዛችሁን እንዳትረሱ። እንደገና የፓስፖርታችሁን ደግሞ ፕሮፋይል ፓርቱን ስማችሁ፣ የትውልድ ቦታ፣ ፎቶ፣ ያ ሙሉ ኢንፎርሜሽን ስለናንተ ያለበትን እሱን ደግሞ ፎቶኮፒ ማድረግ አለባችሁ። ስለዚህ ፓስፖርትና ኮፒውን ትይዛላችሁ። ሌላኛው በርዝ ሰርተፍኬት ነው። በርዝ ሰርተፍኬት ደግሞ ዋናውንና ኮፒውን በአማርኛና በእንግሊዘኛ የተጻፈበት ዋናና ኮፒ መያዛችሁን እንዳትረሱ። ሌላኛው ሜሬጅ ሰርቲፊኬት፣ እሱንም ዋናውና ኮፒው በእንግሊዘኛና በአማርኛ የተጻፈበት ወይንም ደግሞ በአማርኛ ብቻ ከሆነ ደግሞ ማስተርጎም አለባችሁ። ከዚህ በፊት አግብታችሁ ደግሞ የፈታችሁ ከሆናችሁ ደግሞ ዲቮርስ ሰርቲፊኬት ዋናውና ኮፒው፣ ይሄኛውም እንግሊዘኛና አማርኛ አብሮ ያለበት። እንግሊዘኛ ከሌለበት ደግሞ ህጋዊ በሆኑ ተርጓሚዎች የተተረጎመ። ሌላኛው ደግሞ ከዚህ በፊት አግብታችሁ ያገባችሁት ሰው በህይወት ከሌለ ዴት ሰርቲፊኬት ዋናውና ኮፒውን፣ ይሄኛውም አማርኛ እንግሊዘኛ የተተረጎመ። እንግሊዘኛ ከሌለበት እላዩ ላይ እንግሊዘኛ ከሌለበት ወደ እንግሊዘኛ ማስተርጎማችሁን እንዳትረሱ። ሌላው ፖሊስ ሰርቲፊኬት ነው። ይህ ፖሊስ ሰርቲፊኬት ደግሞ ያኔ ኤንቪሲ ላይ ስታስገቡ የነበረውን ይዛችሁ በሱ ብቻ ሳይሆን አመት ካለፈው እሱ ሌላ ፖሊስ ሰርቲፊኬት ሄዳችሁ ማውጣት አለባችሁ። ስለዚህ ስትሄዱ ኤምባሲ ኤንቪሲ ያስገባችሁትን የድሮውን ፖሊስ ሰርቲፊኬት እና አዲሱን ፖሊስ ሰርቲፊኬት ይዛችሁ መሄድ እንዳትረሱ። ሌላው በፖሊስ ሰርቲፊኬት ዙሪያ ከዚህ በፊት ሌላ ሀገር ኖራችሁ ከነበረ እዛ ሀገር ኖራችሁ ከነበረ እና እዛ ዩኤስሲአይኤስ ላይ ፎርማችሁን ስትሞሉ ወይም ደግሞ ዲኤስ 260 ላይ ፎርማችሁን ስትሞሉ ለኤንቪሲ ሌላ ሀገር ከዚህ በፊት እንደኖራችሁ ተናግራችሁ ከሆነ ከኖራችሁበት ሀገርም ፖሊስ ሰርቲፊኬት ያስፈልጋችኋል ማለት ነው። ስለዚህ ይሄንንም ከግምት ውስጥ አስገቡ። ፎርሙ ላይ የተሞላው ኢንፎርሜሽን እንዳለ ስትገቡ ያን ኢንፎርሜሽን የሚያሳይ ነገር ይዛችሁ እና ተመሳሳይ አንድ አይነት የሆነ ነገር ይዛችሁ መግባትና ስትጠየቁም አንድ አይነት የሆነ ነገር መመለስ መቻል አለባችሁ። ቪዛ ኦፊሰሩ ኢንተርቪው ሲያደርጋችሁ የሚያደርጋችሁ የተሞላውን ፎርማችሁን ቀጥታ ኮምፒውተር ላይ ያየ ከዛ ስለሆነ ጥያቄ የሚጠይቃችሁ ፎርማችሁ ላይ የተሞላው ነገር አንድ አይነት መሆንና ማች ማድረግ አለበት ማለት ነው። ከዛ ተቃራኒ ነገር ከመለሳችሁ ቪዛችሁን እንትን ያረግባችኋል ማለት ነው። ስለዚህ ይህንንም ከግምት ውስጥ ማስገባት አለባችሁ። ሌላኛው ዋናው ብዙ ሰዎች አሁን ላይ የተመለሱበት ያለው ሪሰንት የሆነ አፊዳቪት ኦፍ ሳፖርት ወይንም ደግሞ ሪሰንት ታክስ ሪተርናቸውን ደብሊቲው እነዚህ ነገሮችን አፕሎድ ሳያደርጉ የሚሄዱ ሰዎች ናቸው። ብዙ ጊዜ በቪዲዮቼ ተደጋጋሚ ተናግሬ ያለው አሁንም እናገራለሁ። ሪሰንት የሆነ ለምሳሌ አሁን 2024 ላይ አሁን የምትገቡ ሰዎች አላችሁ። እናንተ ሰዎች የ2023 አፊዳቪት ኦፍ ሳፖርት ታክስ ሪተርናችሁን ማስገባት አለባችሁ።
አፕሎድ ማድረግ አለባችሁ። ሲያክ ኤንቪሲ ላይ እዛ ላይ ማስገባት አለባችሁ። እንደኔ የምመክራችሁ ነገር ደግሞ እዛ ላይ አፕሎድ ካረጋችሁ በኋላ ለኢንተርቪው ስትገቡ በእጃችሁ ይዛችሁ ብትገቡ ጥሩ ነው። ምክንያቱም አንዳንድ ጊዜ ሲስተም ላይ ላይታያቸው ይችላል። ሲስተም ላይ ካልታያቸው ዶኪመንት ስላልተሟላ ሪሰንት የሆነ ታክስ ሪተርን አፕሎድ አድርጉ ብለው ይመልሷችኋል ማለት ነው። ሲመልሷችሁ እናንተ ያንን ካረጋችሁ በኋላ አድሚኒስትሬቲቭ ፕሮሰሲንግ ላይ ትሆኑና ቼክ ስታደርጉ የቪዛችሁን አፕሩቭ ብትደረጉም ሪፊውዝድ እንዳለ ይቆያል ማለት ነው። እንደ ቪዛ ኦፊሰሩ ፍጥነት ሊወሰን ይችላል መቼ እንትን እንደሚላችሁ። ስለዚህ እና እንደ ኬዛችሁ እንደገና እሱን አይቶ አጥንቶ የእናንተን ኬዝ አፕሩቭ ለማድረግ ጊዜ ይፈጃል። ብዙ ጊዜ ሞር ኢንፎርሜሽን በተጠየቀ ቁጥር በትንሹ የሚቆየው 60 ቀን ነው ምላሽ ለማግኘት። ስለዚህ እንደዚህ አይነት ነገሮች እንዳይፈጠርባችሁ አፕሎድ አድርጉ። ሁለተኛው ደግሞ የምትቸገሩት ምንድን ነው? ኢንተርቪው ገብታችሁ ከወጣችሁ በኋላ ዳኪመንት ሲያክ ወይም ደግሞ የኤንቪሲ ስታተሳችሁን ቼክ የምታደርጉበት ቦታ ላይ አፕሎድ ለማድረግ ትቸገራላችሁ። ልክ ኬዛችሁ ትራንስፈር ከተደረገ በኋላ የሲያክ ወይም የኤንቪሲ ስታተስ ቼክ የምታደርጉበት እንትናችሁ ይዘጋል። ስለዚህ እንደ መጀመሪያው በቀላሉ ማድረግ አትችሉም። ወይ አድ ዳኪመንት የሚለው ላይ ታደርጋላችሁ ወይንም ደግሞ 221 ወረቀት ሲሰጣችሁ ኦፊሰሩ በዚህ በዲኤችኤል በዚህ ላኩ ብሎ ስለሚልካችሁ ፕሮሰስ ስለሚኖረው በዲኤችኤል ተልኮ ኤምባሲ ሄዶ እንትን ምናምን የሚሉ ነገሮች ስለሚኖሩ ስለሚረፍድባችሁ አሁን ላይ ኢንተርቪው ፔፐር ያልተላከላችሁ ሰዎች የታክስ ሪተርን ሪሰንት 2023 አፕሎድ አድርጉ። አንዴ ኤምባሲ ላይ ትራንስፈር ከተደረገ ያስቸግራችኋል። ስለዚህ ሳታደርጉ ብትገቡ አፕሎድ ሳታደርጉ በእጃችሁ ይዛችሁ ብትገቡ ስቲል አድርጉ ወይም ደግሞ ላኩ ስለምትባሉ እንደሚዘገይባችሁ ይሄንን አውቃችሁ ሂዱ አርጎ። አሁን ላይ ደግሜ ላለው አሁን ላይ አፕሎድ አድርጉ። ሌላው ኤቪደንስ ኦፍ ሪሌሽንሽፕ ነው። ኤቪደንስ ኦፍ ሪሌሽንሽፕ ማለት ከትዳር አጋራችሁ ጋር ያላችሁን ሪሌሽንሽፕ ሊያሳይ የሚችል እንደ ፎቶ፣ ቴክስት ሜሴጆች፣ ስክሪንሻት፣ የቴክስት የተደራረጋችሁ የተለያየ ነገር፣ ገንዘብ የላከላችሁ የዌስተር ዩኒየን ስሊፖች፣ እነዚህ ነገሮችን ይዛችሁ ብትሄዱ ጥሩ ነው። እዚህ ጋር አሁን ብዙ ሰዎች እንዴት እንደሚያስቡ አላቅም። አንዳንዴ ኮሜንት ላይ ይጠይቁኛል እንደዚህ ከተናገርኳቸው ነገሮች እከሌ ገብቶ ነበረ ግን አንቺ ያልሽው አልተጠየቀም ይላሉ። ልክ ነው፣ ገብቶ ነበር። እኔ የተጠየኩትን አንተ ላትጠየቅ ትችላለህ። አንደኛው የተጠየቀውን አንደኛው ግን ከነዚህ ነገሮች ውጪ ሊጠይቋችሁ አይችሉም። እነሱ 20 ነገር እኔ ብደረድርላችሁና ቆመው 20ውን ነገር አይጠይቋችሁም። ወረፋ አለባቸው። ከናንተ ጋር ሊገናኙ የሚችሉት ከ1 እና ከ2 ደቂቃ በላይ አይደለም። በእነዚህ በ1 እና በ2 ደቂቃ ውስጥ በፍጥነት የሚፈልጉትን ነገር ነው የሚጠይቋችሁ። ስለዚህ እከሌ የሆነ ነገር አልተጠየቀምና እኔ አልተጠየቅኩም አይባልም። ይልቁኑ ተዘጋጅቶ መግባት ተመራጭ ነው። ስለዚህ ያስፈልጋል የተባላችሁትን ነገር ይዛችሁ ሂዱ። ስትጠየቁ አውጥታችሁ ስጡ። አልያዝኩም ብላችሁ ራሳችሁ ላይ ጊዜ ከምትጨምሩ። ስለዚህ እነዚህ ነገሮች ይዛችሁ ግቡ። አንዳንዱ ፎቶ ላይ ይጠየቅ ይችላል። አንዳንዱ ምንም ሳይጠየቅ የት ነው የምትሄጂው? ማን ነው ባልሽ? በቃ አንዳንዱን ደግሞ በደንብ ይጠይቃሉ፣ በደንብ ከነ ማስረጃ። ስለዚህ የሁሉም ኬዝና የሚደርሳችሁ ቪዛ ኦፊሰር አንድ አይነት አይደሉም።
የሚጠይቋችሁ ጥያቄ ሁሉም አንድ አይነት አይደለም። የፈለጉትን ነው የሚጠይቁትና የፈለጉትን ነገር ለማሟላት ደግሞ ያስቀመጡትን ቼክ ሊስት የተቀመጠላችሁን ነገር አሟልታችሁ ግቡ። ይህንን ነው ማለት የምፈልገው። ስለዚህ ፎቶ፣ የባንክ ስሊፖች ዌስተርን ዩኒየንም ሆነ በምንም የተላከበትን እነዚህ ነገሮች ቴክስት እንትናችሁን ፕሪንት አድርጋችሁ ቢያንስ ከእያንዳንዱ ላይክ አንድ 10 ፔጅ ብዙም ባይሆን አንድ ሁለት ምናምን ያለበትን ስክሪንሻት አድርጋችሁ ኮምፒውተር ላይ ወርድ ላይ አስተካክሎ መግባት ነው። ቀላል ነው። እናንተ ማችሉ ከሆነ ኮምፒውተር ቤት ሄዳችሁ እንዲሰሩላችሁ ማድረግ ነው። እዚህ እንደዛ አድርጉ። ሌላው ፎቶ ነው። ፓስፖርት ሳይዝ ፎቶ ቤት ስትሄዱ ፓስፖርት ሳይዝ ፎቶ አንሱኝ ብሏቸው የአሜሪካ ኤምባሲ ብላችሁ የኤምባሲዎቹ የተለያየ ስለሆነ የአሜሪካ ኤምባሲ ፓስፖርት ፎቶ ሳይዝ ፎቶ ፈልገን ነው ብላችሁ እንደዛ ተነሱ። 2 ፎቶ ያስፈልጋችኋል። 2 ብቻ ግን ይዛችሁ አትሂዱ። እንደ አማራጭ በዛ አድርጋችሁ ይዛችሁ ሂዱ። ይሄ የሚያስፈልገው ልጅ ይዛችሁም ስትገቡ ለእያንዳንዱ ለሚገባ ሰው በቤተሰብም ይሁን እያንዳንዱ ሰው እነዚህን ነገር አሟልቶ ነው የሚገባው። እናት ገብታ ልጆች ተከታይ የሚገቡ ካሉ በእናት ብቻ ሳይሆን ተከታይ ልጆችም ሆኖ ሌሎችም አብሮ የሚገቡ ሰዎች እንደዚህ የሚያስፈልገውን ይዘው መግባት አለባቸው። ዋነኛውና ትልቁ ደግሞ ሜዲካል ሪፖርት ነው። ሜዲካል ሪፖርታችሁን ባለፈውም በሰራሁት ቪዲዮ ብዙዎቻችሁ ብዙ ጥያቄ ስትጠይቁኝ ነበር። ምን ላይ ነው ያየሽው? እከሌ ገብቶ እንዲህ አልተባለም፣ ገብቶ አልተጠየቀም ምናምን ትላላችሁ። አሁንም የምላችሁ ነገር አንድ ሰው ገብቶ ሜዲካል ሪፖርት ካልተጠየቀ ቪዛ ኦፊሰሩ ኦልሬዲ ሜዲካል ሪፖርቱ ደርሶት አይቶታል ማለት ነው። ከደረሰው በቃ አይጠይቃችሁም፣ ደርሶታል ማለት ነው። ግን ካልደረሰ ሜዲካል ሪፖርታችሁ የለም አሟልታችሁ ኑ ብሎ ነው የሚልካችሁ። ይሄንን ማወቅ መቻል አለብን። ሜዲካል ሪፖርት ተልኮለት እያየ የታል ሜዲካል ሪፖርት ብሎ አይጠይቃችሁም። ኤኤምሲ አሁን ቀጥታ ለኤምባሲ ነው የሚልከው። ሜዲካል ሪፖርታችሁን ያያል። እናንተ እዚህ ጋር እርግጠኛ መሆን ያለባችሁ ስራ ስለሚበዛባቸው ያራዝሙባችኋል። በባለፈው ቪዲዮም ላይ ተናግሬ ያለው ከእናንተ የሚጠበቀው አንድ የመጀመሪያ ኢንተርቪው ሌተር እንደደረሳችሁ የመጀመሪያ ማድረግ ያለባችሁ ዛሬ ከደረሳችሁ በማግስቱ ሆስፒታል መሄድ ነው። ሆስፒታል ሄዳችሁ ስጡ ምርመራችሁን። ከዛ በኋላ አስቸኳይ እንደሆነ ንገሯቸው። ከዛን በስልክም በአካልም እየሄዳችሁ ጨቅጭቁ። መግቢያዬ ደርሷል፣ ሜዲካሌ ካልደረሰ ቪዛዬ አይሰጠኝም፣ ይራዘምብኛል፣ እንደዚህ ሆኗል ብላችሁ ቶሎ ስትጨቀጭቋቸው ስታስታውሷቸው ይልካሉ። ከራሴ ኤክስፒሪየንስም ነግሬያቸዋለሁ። ስለዚህ እንደዛ ካላደረጋችሁ ሜዲካላችሁ አልደረሰም ብለው ይመልሷችኋል። ያወጡት ደግሞ ከጁን 1 ጀምሮ ያወጡት ከመግባታችሁ ከሳምንት በፊት ኮምፕሊት ካልሆነ ዶክመንታሪ ኳሊፋይድ እንዳልሆነ ይያዛል። ኢንተርቪው ቀናችሁን ካንስል እናደርጋለን ብለዋል። እኔ ይሄንን ከራሴ አይደለም ያመጣሁት። ስለዚህ ሜዲካል እንትናችሁ ላይ ስሩበት። ተልኮ እርግጠኛ እስከምትሆኑ ድረስ ተልኳል እስከሚሏችሁ ድረስ በተለያየ ነገሮች ወይ ካልዘገየባችሁ በስተቀር ወይ በምርመራ ተጨማሪ ምርመራ ታዛችሁ ምናምን እንትን እስካላለ በስተቀር እንደዛ ብታደርጉ ጥሩ ነው። ተዘጋጅታችሁ ግቡ እባካችሁን፣ እንትን እንዳይዘገይባችሁ። እኔ ቪዛ አገኘን ብላችሁ ደስ ሲላችሁ አብሬያችሁ ነው በጣም ደስ የሚለኝ። በእውነት ስትጠቀሙ ደስ ይለኛል። ምክንያቱም ተለያይተው የመኖርን ያለውን ጭንቀቱን ያለውን ነገር አውቀዋለሁ። በተለይ ልጅ ያላችሁ ሰዎች ደግሞ ታውቃላችሁ። ለብቻ ልጅን ማሳደግ፣ ልጅ አባትን ወይም የእናትን ፍቅር ሳያገኝ ለብቻ ማደግ፣ ልጆች ከቤተሰብ ውጪ ማደግ፣ ባል ከሚስት ጋር፣ ሚስት ከባል ጋር ተላልቆ
ያለውን ነገር ታውቃላችሁና እንደገና ደግሞ እንደዚህ እየተጓተተ ስለሆነ የሚመጣው እባካችሁ በቃ ያዙትና ይሄን ወረቀት ይኸው ስክሪን ላይ የሚያስፈልጋችሁን ነገሮችን ምን እንደሚመስሉ አድርጌላችኋለሁ። እያንዳንዱን ጻፉና ያዙ፣ ቼክ አድርጉ፣ በፎልደር አድርጋችሁ ተዘጋጅታችሁ አስቀምጡት። ጥያቄዎቹን አጥኑ፣ አለማምዱ አይምሯችሁን። ቤት አብሯችሁ ሰው ካለ እየጠየቃችሁ ተለማመዱ። ከዛን ይቀላችኋል። እዛ ስትሄዱ አትደንግጡ፣ ቦልዱኑ በቃ በኮንፊደንስ ዋና የሚፈልጉት ኮንፊደንስ ነው። የምትጠየቁትን ጥያቄ ደግሞ በጣም ለምትጠየቁት ጥያቄ ቀጥተኛ መልስ ስጡ። ለምሳሌ ባልሽ እዛ ወይ ተማሪ ከሆነ እዚህ ምንድነው የሚማረው ባልሽ ስትባይ የሚማረውን ትምህርት ለምሳሌ ነርሲንግ ከሆነ የሚማረው ነርሲንግን ነው። ወይንም ደግሞ የሆነ ትምህርት ከተማ የሚማር ከሆነ ወይ ማስተርሱን ከሆነ የሚማረውን ትምህርት ወይ ማኔጅመንት ማስተርስ ከሆነ የሚማረው ምንድነው የሚማረው ትምህርት ከተባላችሁ የሚማረው ማኔጅመንት ነው እንጂ የሚማረው ማስተርሱን ነው አትበሉ። እየሰራ ያለው ማስተርሱን ነው አትበሉ። የሚማረው ማኔጅመንት ነው። ከዛ በኋላ ምንድነው በማኔጅመንት ምን ዲግሪ ነው ምንድነው ካላችሁ ማስተርሱን። የት ነው የሚማረው ስትባሉ የሚማረው ይሄንን ነው ሳይሆን የሚማረው እንዲ ቦታ ነው። የት ነው የሚሰራው እንዲ ቦታ ነው። ምንድነው የሚሰራው ስትባሉ የሚሰራውን ነገር መናገር ነው። ስለዚህ ኮሙኒኬት አድርጉ ከባሎቻችሁ ከሚስቶቻችሁ ጋር የሚሰራውን ነገር። አንዳንድ ሰው በዚህ ምክንያት ዲና እየተደረገ እየነገሩኝ ስላለ ነው። መልካም እድል። በሚቀጥለው ቪዲዮ እስከምንገናኝ መልካም እድል። ለሌሎችም ሼር አድርጉ። ቻው።